ይብዛላችሁ የእግዚአብሔር ቤተሰቦች ሰላምና ደስታ ይብዛላችሁ። ወንድማችን ፕሮፌት አብይ ነኝ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ሳጠና አንድ ቃል በውስጥ የሞላልኝ ቃል አለ። ክብር ለኢየሱስ ይሁን። አካፍላችኋለሁ። መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 55 ቁጥር 10 ላይ ሕያው የሆነው የእግዚአብሔር ቃል እንዲህ ብሎ ይናገራል። ምዕራፍ 55 ቁጥር 10 ላይ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃል እንዲህ ይሆናል። የሚሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል። ወገኖች ልብ ብላችሁ ስሙ። እንግዲያውስ የእግዚአብሔር ቃል ሰምታችኋል፣ ነገም ትሰማላችሁ። አሁን በዚህ ቦታ ላይ ከአፌ የሚወጣው ቃል ከንቱ ወደ እኔ አይመለስም ይላል። ዛሬ ከእናንተ ጋር ዛሬ ማካፈለው ቃል የእግዚአብሔር ቃል ወደ እግዚአብሔር ከንቱ አይመለስም ይላል። የእግዚአብሔር ቃል ወደ እግዚአብሔር ከንቱ ማይመለስበት መንገድ ቃሉ የሚሰራው የእግዚአብሔር ቃል ሰርቶ የሚሄደው እግዚአብሔር ቃል ፈውሶ እንዲሄደው የእግዚአብሔር ቃል በርን ከፍቶ የሚሄድበት መንገድ አንደኛ የሚሰማ ሰው ካለ የእግዚአብሔር ቃል ወደ እግዚአብሔር ከንቱ አይመለስም። ለሚሰማ ሰው ካለ ቃሉ ይሰራል። ክብር ለኢየሱስ ይሁን። እግዚአብሔር ቃል ለሚሰማ ሰው ይሰራል። አይታችሁ እንደ ሁለተኛ ነገሥት ምዕራፍ 7 ቁጥር 1 ላይ ነገ ሰማርያ ላይ የእግዚአብሔር ቃል ስሙ፣ ነገ ሰማርያ ላይ መልካም ነገር ይሆናል አለ እና የእግዚአብሔር ቃል ለሚሰማ ሰው ይሰራል። ማርያም ልክ ከኢየሱስ እግር ስር ቁጭ ብላ ልቧን ሰታ ለንተናው ሰታ በእግሯ ስር ላይ ቁጭ ብላ የእግዚአብሔር ቃል ከኢየሱስ አፍ ትሰማ ነበር። የእግዚአብሔር ቃል ወደ እግዚአብሔር ከንቱ የማይመለስበት መንገድ አንደኛ ለሚሰማ ሰው ካለ ሰርቶ ይሄዳል፣ በከንቱ ወደ እግዚአብሔር አይመለስም። በዚህ ቦታ ላይ የእግዚአብሔር ቃል ወይም ከአፌ የሚወጣው ቃል ከንቱ ወደ እኔ አይመለስም፣ ያሻው ያደርጋል ይላል። ጌታ ይባርክ። አንደኛ ለሚሰማ ሰው ቃል ይሰራል። ሁለተኛ ለሚያምን ሰው ካለ ቃሉ ይሰራል። የእግዚአብሔር ቃል ወደ እግዚአብሔር ከንቱ የማይመለስበት መንገድ የእግዚአብሔር ቃል ወደ እግዚአብሔር በከንቱ አይመለስም። የሚሰማ ካለ በከንቱ አይመለስም። ሁለተኛ የሚሰማ ሰው ካለ የሚያምን ሰው ካለ አንደኛ የሚሰማ ሰው ካለ ሁለተኛ የሚያምን ሰው ካለ ክብር ለኢየሱስ ይሁን። እምነት ካለ ሁሉ አለ። ያ ማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ዮሐንስ ምዕራፍ 14 ቁጥር 12 ላይ መመልከት ትችላላችሁ። ዮሐንስ 11 እና 11 ቁጥር 40 ላይ ብታምን የእግዚአብሔር ክብር እንደምታይ አልነገርኩሽም አለ እግዚአብሔር ለማርታ ሲናገር ዮሐንስ ወንጌል ምዕራፍ 11 ቁጥር 40 ላይ። ስለዚህ የእግዚአብሔር ቃል ለሚያምን ሰው ጋር ይሰራል፣ ለሚሰማ ሰው ጋር ይሰራል። ለሚሰማ ሰው ካለ ለሚያምን ሰው ካለ እግዚአብሔር ቃል ወደ እግዚአብሔር በከንቱ አይመለስም። ክብር ለኢየሱስ ይሁን። ሶስተኛ የእግዚአብሔር ቃል የሚታዘዝ ሰው ካለ ቃሉ ይሰራል። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 8 ቁጥር 51 ላይ መመልከት ትችላላችሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ማየት ትችላላችሁ። የሚታዘዝ ሰው ካለ ዘዳግም ምዕራፍ 28 ቁጥር 1 እስከ 14 ሲታነቡ እሺ ብትሉ ብትታዘዙ በረከትን ትበላላችሁ ይላል። ስለዚህ ሶስተኛው የእግዚአብሔር ቃል ወደ እግዚአብሔር ከንቱ የማይመለስበት መንገድ ለሚታዘዝ ሰው ካለ ብዙ ሰው ቃሉ ይሰማል፣ ብዙ ሰው አሁን ይሰማል፣ ነገም ይሰማል፣ ሰምቷል፣ ግን አይታዘዝም። ስለዚህ ቃሉ የሚሰራው ወደ እግዚአብሔር ቃል ለሚታዘዝ ሰው ይሰራል። ስለዚህ አዲስ ነገር አድርጎ ይሄዳል። ክብር ለኢየሱስ ይሁን እና የእግዚአብሔር ቃል ወደ እግዚአብሔር ከንቱ የማይመለስበት መንገድ ለሚሰማ ሰው ካለ ለሚታዘዝ ሰው ካለ በቃሉ የሚረካ ሰው ካለ የእግዚአብሔር ቃል በከንቱ አይመለስም። አይታችሁ እንደሆነ በዚህ በቁጥር 11 ላይ ከአፌ የሚወጣው ቃል እንዲሁ ይሆናል፣ የሚሻው ያደርጋል፣ የላከውን ይፈጽማል እንጂ ወደ እኔ በከንቱ አይመለስም። የእግዚአብሔር ቃል ወደ እግዚአብሔር በከንቱ የማይመለስበት መንገድ አንደኛ ለሚሰማ ሰው፣ ሁለተኛ ለሚያምን ሰው፣ ሶስተኛ ለቃሉ የሚታዘዝ ሰው ካለ፣ አራተኛ በቃሉ የሚረካ ሰው
ጌታ ይባረክ። በቃሉ የሚረካ ሰው ካለ የእግዚአብሔር ቃል ይሰራል። ክብር ለኢየሱስ ይሁን። ስለዚህ በዚህ ቁጥር 10 ላይ ዝናብ በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ይላል። ምድር ካረካችሁ በኋላ ነው የምታበቅለው። ስለዚህ ቃሉ የሚያረካ ሰው ዛሬ ቃሉ እንዴት ደስ ይላል ብሎ በቃሉ የሚገረም በቃሉ በውስጡ የሚያይድ ሰው ዛሬ ብዙ ሰዎች ወደ እግዚአብሔር ቃል ጊዜ አብዛኛው ሰው በጣም በቃ ቃል ጊዜ ብዙ ሰዎች በቃ በትክክል ቃል ጊዜ በቃ ትንቢት ጊዜ ሁሉ በቃ አንዳንዱ አርፍዶ ይመጣል፣ አንዳንዱ ቃል እያስተማረ ይወጣል ይገባል። የእግዚአብሔር ቃል በሚታረጉ ቃሉ ወደ እናንተ ሲመጣ በዛ ቃል ሲታረጉ ቃሉ በሕይወታችሁ አዲስ ነገር ያደርግ። መጽሐፍ ለዚህ ነው ኑሮ አዲስ ነገር አድርጋ እሱን አሁን በቅላል ሚለው ቃሉ ስትረኩ ነው። ስለዚህ ምድር ካረካችሁ በኋላ ለዘርም ዘር ትሰጣል፣ ለዘሪም ዘር ትሰጣለች። ስለዚህ ምድርን ቁጥር 10 ላይ ዝናብ በረዶ ከሰማይ እንደሚወርድ ምድርም እንደሚያረካ ታበቅልና ታፍራ ዘንድ እንደሚያደርጋ ዘርን ለሚሰራ እንጀራ ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ይላል። አየህ፣ ምድር ካረካች በኋላ ዘሪም ለዘሪው ትሰጣለች፣ እንጀራ ለመብል ትሰጣለች። ካረካች በኋላ የእግዚአብሔር ቃል የምትረኩ ከሆነ የእግዚአብሔር ቃል የምትደሰቱ ከሆነ ቃሉን እርክታችሁ ከሆነ ያ ቃል በውስጣቸው የገባ ቃል በትዳርሽ ላይ በጤናሽ ላይ በውስጥ ጉዳይሽ ላይ ቃሉ አዲስ ነገር ያደርጋል። ቃሉ ታምራት ያደርጋል። ስለዚህ የእግዚአብሔር ቃል ሁሉም ጋር አይደለም፣ ለሚያምን ሰው ጋር ለሚሰማ ሁለንተና ሰጥቶ እይታ ሰጥቶ ልብ ሰጥቶ ለሚሰማ ሰው ደግሞ ለሚያምን ሰው ዛሬ የኔ ቀን ናት ብሎ አምኖ መቶ አለቃ ቃልን ብቻ ተናገር ብላቴና ይፈወሳል። ቤት መሄድ አይጠበቅም። ቃልን ብቻ ተናገራል። ቃሉ ለሚያምን ሰው ቃሉ ይሰራል። ሳይሰራ ወደ እግዚአብሔር ከንቱ አይሄድም። አንድ ነገር አድርጎ ይሄዳል፣ በከንቱ አይሄድም። ስለዚህ ሌላው የሚታዘዝ ሰው እሺ ብትሉ ይላል። መስማት ብቻ ሳይሆን መታዘዝ ያስፈልጋል። ብዙ ሰው ይሰማል፣ አይታዘዝ። በዚህ ወጣ ሲል በዚህ ይወጣል። ስለዚህ ለሚታዘዝ ሰው ቃሉ ይሰራል። እግዚአብሔር ይባረክ። ለሚታዘዝ ሰው፣ ለሚሰማ ሰው፣ ለሚያምን ሰው፣ በቃሉ የሚረካ ሰው የእግዚአብሔር ቃል ይሰራል። በዚህ ቃል ጌታ ኢየሱስ ይባረካችሁ። ኢሳይያስ ምዕራፍ 55 ቁጥር 10 እስከ 11 ባለው ቃል አንብቡ፣ አሰላሰሉ። ጌታ ኢየሱስ ዘመናችሁን ይባርክ። እንግዲህ ቃሉን ሰጠ፣ ቃሉን አጎረሰ ይላል። ቃልን አጎርሻለሁ። ይህን ቃል ዋጡ፣ በሕይወታቸው ላይ አዛምዱ፣ በሕይወታቸው ላይ ቃሉን ዲስኬስ አድርጉ። ቃል በቃ በውስጣችን ቃል አዋሂዱ። ይሄ ቃል በሕይወትሽ ላይ፣ ይሄ ቃል በሕይወታቸው ላይ፣ ይሄ ቃል በፈራው ነገር ላይ፣ ይሄ ቃል በየትኛው ጉዳይ ላይ ታምራት ያደርጋል። ቃል ስትሰሙ አምናችሁ ስሙ። ቃል ስትሰሙ ቃል እንደሚለው ሁኑ። እግዚአብሔር አምላክ ዘመናችሁ ይባረክ። ወዳችኋለሁ። ተባረኩ።